ዓለም እየተሻሻለች አትሄድም። ከዚህ በኋላ ደህና አትሆንም። እያበቃላት ነው። ለዛ ነው ቶሎ ቶሎ ወንጌል እንስራ። ኢየሱስ ሊመጣ በደጅ ነው። ጌታችን በክብር ሊገለጥ በደጅ ነው። ሰውን ምንድነው የሚያፍገመገመው? አንዱ የሚያየው ነገር፣ የሚሰማው ነገር ጆሮውን ጭው ያደርገዋል። ሰው ድንግጥ ይላል። ኖ መጽሐፉን ጽና፣ ቁም፣ አይንን ኢየሱስ ላይ አድርግ። ምን ልበል? ኢየሱስ ክርስቶስ ተመልሶ ይመጣል። በሰማይ ለዘላለም ከእርሱ ጋር እኖራለሁ። ኢየሱስ ይመጣል። አይንን እንዳትነቀል እስከ መጨረሻ ጽና፣ ቁም። እንደ ክርስቲያን እንደ ደቀ መዝሙር እየጸለይክ እየተጋ እየተጋደልክ ብዙ ሰው እንዳይሞት እየጸለይክ ብዙዎችን ለማዳን በመንበርከክ እየተናጠቀ ወንጌል እየሰበካው ጽና፣ ጠብቅ። ዋስትናችን ምንድነው? ኢየሱስ ይመጣል። መቼ? ቶሎ 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 ቶሎ። በማን ታይም ስኬጁል ነው? በራሱ እሱ ቶሎ እመጣለሁ ብሏል። ኢየሱስን ቶሎ ነው የምናምነው እኛ። ሪዋርዱ ምንድነው? ዘላለም ነው። መሬት ምን ቢሰጥ ያዋጣል? ይሄን ሁሉ ዋጋ ከፍለ በምንም ቢመልስልህ አያዋጣም። መሬት እኔ ምንም ቢሰጠኝ አያዋጣኝ። እውነቴን ነው የምነግራችሁ። እናንተም እንደዚህ አይነት ክርስቲያኖች መስሉኛላችሁ። በእውነት ምን ይሰጣል? እስቲ መሬት አሁን ቆይ እናንተ ያላያችሁት ምን አለ መሬት ላይ? አሁን በጣም ብዙዎቻችሁ የተለያየ ዓለም እንደምትሄዱና በጣም ብዙዎቻችሁ ደግሞ ከተለያየ ዓለም እንደመጣችሁ አውቃለሁ። ሰው ለመሄድ የሚጓጓባቸው ብዙ ከተሞች የረገጣችሁ በጣም ትልቅ ነገር እግዚአብሔር የሰጣችሁ ሰዎች ናችሁ። ለምንድነው ቸርች ማትቀሩት? ረካታዬን ለማዛ ውስጥ ብንጠግብ እንደማንመጣ ታውቃላችሁ። የለማ ስትደርስበት ሌላ ረሃብ። ጌታ ሆይ ይሄን ባዶ ነው። ስትደርስበት እንደው ጥልቀቱን ይጨምርብሃል። ያለዝ ይሄንንም ሰው አግኝቶ በህይወታ ያላንተ አይቻልም ማለት ነው። ጌታ ሆይ ነው የሚያስብልህ። እምንሳሳላቸው ሰው የሰራቸው የማይመስሉ ለመርገጥ የሚያሳሱ ከተሞች ተቃጥሎ ያልፋሉ። የሰው እጅ ያልሰራው ከተማ ሰማይ አለ። ተስፋችን ዘላለማዊ ነው። ኢየሱስ ይመጣል፣ ይዞን ይሄዳል። የተረጋገጠ ነው። እኔ ነኝ ያልኩት አለ ጌታ። እሱ ታማኝ ነው፣ ታማኝ ነው። የማይዋሽ አምላክ የተናገረውን በሙሉ ያደረገ። ለዚህኛውም እመነኝ ከጸና አለን መጣና፣ አዎ እኔን ብለህ እስከ መጨረሻ ከሄድክ፣ አዎ እርግጠኛውን በሁለተኛው ሞት ከቶ አትጎዳም። ለዘላለም ከኔ ጋር ትኖራለህ። እኔ በከበርኩበት በዚያ ከኔ ጋር ትከብራለህ። እስካሁን የመጣችሁት በጣም ብዙ የድል መንገድ አለ። እግዚአብሔር ይመስገን ስለዛ የድል መንገድ። አሁን ጸንታችሁ የቆማችሁበት እምነት አለ። እግዚአብሔር ይመስገን ስለዚህ መበርታታችሁ። ከዚህም በኋላ የቀረንን በእግዚአብሔር ጸጋ ተደግፈን ወዳጆቼ ሆይ ያመነውን ያየነውን የያዝነውን የተነካንበትን ሳንለቅ እንጨርስ። በቃ ይሄ ነው መልእክቱ። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። የተነቀፉት ከዚህ አንጻር ነው። የተበረታቱት ከዚህ አንጻር ነው። አስተካክሉ ከዚህ አንጻር ነው። በጣም መልካም ነው። በጣም ብዙ በጎ ነገር አይቼባለሁ ከዚህ አንጻር ነው።